ገብቷቸዋል። እሺ የአንከቡት የሚለው አንከቡት ወይም ሸረሪት ማለት ነው። የሸረሪቱ ምዕራፍ ለምን ተባለ? የሸረሪቱ ምዕራፍ ለምን ተባለ? በውስጡ የተነሳ ነገር ስላለ ነው። እርሱም ምንድን ነው? አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ሱረቱል አንከቡት የሸረሪቱ ምዕራፍ የሚለው ላይ መሰሉ ለዚነ እተኸዙ ሚን ዱኒላሂ አውሊያ ከመሰሊል አንከቡት ኢተኸዘት በይታ ወኢነ አውሀነል ቡዩት ለበይቱል አንከቡት ለው ካኑ ያዕለሙን ይላል። መሰሉ ለዚነ እተኸዙ ሚን ዱኒላሂ አውሊያ፣ እነዚያ ከአላህ ውጭ ሌላን ረዳት አድርገው የያዙ ሰዎች ምሳሌያቸው አለ አላህ ከመሰሊል አንከቡት ልክ እንደ ሸረሪት ነው። ኢተኸዘት በይታ ቤትን እንደሰራች የሆነች ሸረሪት ወኢነ አውሀነል ቡዩት ለበይቱል አንከቡት ለው ካኑ ያዕለሙን አለ። ከቤቶች ሁሉ ደካማ ቤት ብሎ ማለት የሸረሪት ቤት ነው የሚያውቁ ቢሆን ኖሮ አለ። እያችሁ ከአላህ ውጭ ሌላን አካል ረዳት አድርጎ የያዘ ሰው ምሳሌው ልክ ሸረሪት ቤትን እንደያዘች አይነት ሸረሪት ነች አለ። የሸረሪት ቤት ወይ ከንፋስ አያድነ፣ ወይ ከዝናብ አያድነ፣ ወይ ከፀሐይ አያድነ። ቤት ብሎ ማለት ከሶስቱ ነገራቶች ሲከለለህ ጊዜ ነው። ወይ ከፀሐይ ሊመክትህ ይገባል፣ ወይ ከዝናብ ሊመክትህ ይገባል፣ ወይ ከዚያ ከአውሎ ንፋስ ከንፋሱ ሊመክትልህ ይገባል። የሸረሪት ቤት ደግሞ ከዚህ ሁሉ የራቀች ነች። ንፋስንም አያገድም፣ ይዞ ጠራርጎ ይዞት ይሄዳል። ዝናብንም ሊቆጣጠር አይችልም፣ ፀሐይንም ሊቆጣጠር አይችልም። ከአላህ ውጭ ሌላን አካል አምላክ አድርጎ የያዘም ሰው ልክ እንደዚች ነው እያለ እየተናገረ ነው። ለምንም ነገር የማይጠቅሟቸው ናቸው። አይጎዷቸውም፣ አይጠቅሟቸውም። ምንም የሚያደርጉላቸው ነገር የለም። የሚገርም ምሳሌ ነው። ወረበል ከዕባ አንድ አምላክ ብለህ ስታስብ ጊዜ ወይ አንተን ጸጋ ሊያመጣልህ ይገባል፣ ወይም ደግሞ ከአንተ ቅጣትን ሊከላከልልህ ይገባል። ገብቶሃል? ወይ አንተን ሊጠቅምህ ሊጎዳህ የሚችል መሆን አለበት። በፍጹም ደግሞ ይሄንን ከእኔ ውጭ ሌላ ማን የሚያደርግ የለም። የሸረሪት ቤትም ልክ እንዲሁ ለራሷ ዝናብን አይከላከልላትም፣ ከነፋስም አይከላከልላት፣ ልክ እንዲሁ ከፀሐይም አይከላከልላት ደካማ ቤት ነው አለ። ወኢነ አውሀነል ቡዩት ለበይቱል አንከቡት፣ ከቤቶች ሁሉ ደካማ ቤት ብሎ ማለት የሸረሪት ቤት ነው አለ። ለው ካኑ ያዕለሙን የሚያውቁ ቢሆን ኖሯል። ስለዚህ ከአላህ ውጭ ረዳት አድርገው የያዘ ሰው ልክ እንደዚያች ነው። ከምንም ነገር አይጠብቁትም፣ ከምንም ነገር አይከላከሉልህም። ሁሉን ነገር መከላከል አለዚ የድፈዑ ደረር ሁወላህ ዐዘ ወጀል ወለዚ ዩጅሊቡ ነፈዕ ሁወላህ ዐዘ ወጀል። ጥቅምን ሊያመጣልህ የሚችለው ያ የፈጠረህ አምላክ ነው። ጉዳትን ሊከላከልልህ የሚችለው ያ የፈጠረህ አምላክ ነው። ከእርሱ ውጭ ሌላን የያዛችሁ ሰዎች ልክ እንደዛች እንደ ሸረሪት ቤትን እንዳያዘች ነው። ከምንም ነገር አይከላከሉላቸውም፣ አይጠቅሟቸውም፣ አይጎዳቸውም። እዚህ ነው ኢብራሂም ዓለይሂ ሰላም ታላቁ ነቢይ አብርሃም ጣዖት ወደሚያመልከው አባቱ ጋር መጣና ምን አለው? ያ አበቲ አለው፣ አባዬ ሆይ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአን አለው። አባዬ ሆይ ሊጠቅምህ ሊጎዳህ ሊያይህ ሊሰማህ የማይችልን ነገር ለምን ቀርጽህና ስለህ ለእነዚህ ትሰግዳለህ? አይጠቅሙህም፣ አይጎዱህም፣ አያዩህም፣ አይሰሙህም። ግን በመላእክና በሰው አምሳል ቀርጸህና ስለህ ለእነዚያ ትሰግዳለህ። እነዚህ አንተን ሊጠቅሙህ አይችሉም፣ ሊጎዱህም አይችሉም። ከአንተ ምንም መከላከል አይችሉም አምላክ ካላዘዛቸው በስተቀር። ጭራሽ እነዚያን ከአምላክ ውጭ ቀርጸህና ስለህ ለእነዚያ መስገድ ይገባል። አላህ ሙስተዓን። ከአንዱ አምላክ ውጭ ለሌላ ለማንም አይሰገድም። አምላክ አላህ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር አለ። ለእኔ ለጌታህ ለአላህ ብቻ ስገድ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም መስዋዕቴም ሁሉም ለዓለማቱ ጌታ ለአላህ ብቻ ነው በላቸው እያለ ይናገራል ማለት ነው።